እንዴት ናችሁ ፋሚሊያንስ? በዚህ ሳምንት በሁለት ትሬዶች ከ60 ሺህ ብር በላይ እንዴት እንደሰራው እናንተ ያለኝን ነገር ሼር ለማድረግ ነው። ጠቃሚ ቪዲዮ እንደሚሆን ተስፋ አደርጋለሁ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ሀሳብ ካላችሁ እንድሰራላችሁ የምትፈልጉት የትኛውንም ነገር ካለ ኮሜንት ላይ መጻፍ ትችላላችሁ። ጥያቄም ካላችሁ ኮሜንት ላይ መጻፍ ትችላላችሁ። በዛ መሰረት ቀጣይ ቪዲዮዎችን ለእናንተ ይጠቅማል ብዬ የማስባቸውን ነገር በሙሉ ባለኝ አቅም ለእናንተ ለመስራት ዝግጁ ነኝ። በዚህ ቪዲዮ የምታገኙት ነገር ምንድነው? እስከ መጨረሻው ካያችሁ የመጀመሪያው እንዴት ከሃየር ታይም ፍሬም ወደ ሎወር ታይም ፍሬም እንዴት ቶፕ ዳውን አናላይሲስ እንደምሰራ፣ ከዛ በተረፈ ደግሞ ትሬድ ሴታፕ እንዴት እንደምጠብቅ፣ ከዛ በተረፈ ኤክስኪዩት እንዴት እንደማደርግና ትሬድ እንዴት ማኔጅ እንደማደርግ የምታዩ ይሆናል። ከዛ በተረፈ እንዴት ብርም እንደምሰራ በሳይኮሎጂካሊ የሚጠቅመኝን ነገር በመሃል አጋራችኋል። ያው እንደምታዩት መጀመሪያ ከፎሬክስ ፋክተሪ .com ላይ ገብቼ ሃይ ኢምፓክት ኒውዞችን ፊልተር ከማድረግ ነው። ዜና የሌለባቸውን ቀናቶች ሞስት ኦፍ ታይም ትሬድ አላደርግም። አንዳንድ ፕሮቶኮሎች አሉኝ ምናልባት የማደርግባቸው፣ ነገር ግን ከሃይ ኢምፓክት ኒውዝ በፊት ያሉ የትኛዎቹንም ቀናቶች ትሬድ አላደርግም ማለት ነው። ስለዚህ በዚህ ሳምንት ሃይ ኢምፓክት ኒውዝ ያለው ሲፒአይ ነው። ሲፒአይ በፊት ያሉ ቀናቶች የትኞቹን ትሬድ አላደርግም። ስለዚህ ሰኞ ዕለት ዜና የለም ትሬድ አላደርግም። ማክሰኞም ዜና የለም ትሬድ አላደርግም። ከሲፒአይ በፊት ስለሆነ ሮብም የሚወጣው ዜና ትሬድ አላደርግም ማለት ነው። ስለዚህ ሰኞ፣ ማክሰኞ፣ ሮብን ትሬድ አላደርግም። ሐሙስና አርብና ሴታፕ የምጠብቀው ማለት ነው። ሐሙስ ዕለት ከ8 ተኩል በኋላ፣ አርብ ዕለት ደግሞ ከ10 ሰዓት ጀምሮ ትሬድ ሴታፖቼን ጠብቃለሁ ማለት ነው። ስለዚህ በዚህ መሰረት ሳምንቴን አቅዳለሁ ማለት ነው። ከዛ ወደ ትሬዲንግ ገብቼ እንዴት ትሬዶቼን እንደወሰድኩኝ ላሳያችሁ። ኦኬ፣ እነዚህን እናዝዳቸው። ስለዚህ ወደ መጀመሪያ ከሃየር ታይም ፍሬም ነው መጀመሪያው። እንዳልኳችሁ ቶፕ ዳውን አናሊሲስ ሰርቼ ባያዜን ጠብቃለሁ ማለት ነው። ያው እንደምታዩት ከታሪፉ በኋላ ማርኬቱ ወደ ቡሊሽ ሙቭመንት ነው እየሄደ ያለው መንዘሊ ላይ። ያው ዊክሊ ላይ ደግሞ ስንመለከተው ፕራይስ ይሄ የባለፈው ሳምንት ካንድል ነው እዚህ ጋር የምታዩት። ስለዚህ ይሄ ካንድል ፕሪንት ከመደረጉ በፊት ይህንኛው ባይሳይድ ሊኩዲቲ ስቲል ክፍት ነበረ። እንደገና ደግሞ እዚህ ጋር ያለ አንድ ኦርደር ብሎክ አለ ሪጀክት አርግቶት ያለፈው ሳምንት እንደምታዩት ቡሊሽ ካንድል ክሎዝ ሆኖ ነው የተዘጋው። ስለዚህ ባያዜ ቡሊሽ ነው። ታርጌቴ እዚህ ኤክስተርናል ሬንጅ ሊኩዲቲ ላይ ነው ማለት ነው። ስለዚህ ፕራይስ ከዚህ ተነስቶ ወደዛ ይሄዳል የሚለውን ቢልድ አደረኩኝ። ከዛ ዴሊ ላይ እንደምታዩት ወረድኩኝ። ዴሊ ላይ ምንድን ነው መጣ ፕራይስ ከዚህ የምታዩት ዲስካውንት ሬንጅ የምታዩት ፕሪሚየም ሬንጅ ድረስ በዚህ መሀል ዲስካውንት ላይ ወረደ። መቼ? ያለፈው ሳምንት ላይ ከወረደ በኋላ እዚህ ጋር የምታዩትን ሊኩዲቲ ወሰደ። ሊኩዲቲ ከወሰደ በኋላ ምንድነው ወደ ላይ ፕራይስ ታርጌት አርግቶ እንቅስቃሴው ማድረግ ጀመረ ማለት ነው። ሰኞ ይሄንኛው የተከፈተው እስከዛ ድረስ ከዚህ ድረስ መጥቶ ነበረ። ታርጌቱ አልተወሰደ ነበር ማለት ነው። ስለዚህ በዛ መሰረት ወደ ዋን ወር ላይ ወርደን ስንመለከተው ፎር ወር ላይ ያለ ነገር ምንድነው እንደምታዩት ሎውን ከወሰደ በኋላ ያለፈው ሳምንት ብሬክ ነው ያደረገው። ብሬክ አርግቶት በቦዲ ዘጋ። ማርኬት ስትራክቸር ሺፍት እዚህ ጋር ተፈጥሯል ማለት ነው። በዚህ ቡሊሽ ሙቭመንት እንደሚሄድ አረጋግጦልን ነበር ማለት ነው። ፕራይሱ እንደምታዩት ነክቶ ከዛ በኋላ ያለውን ሳምንት በዚህ ሳምንት ላይ ያለውን ቡሊሽ ሙቭመንት ነበር ሄደው ማለት ነው። ከዛ ይህንን ካደረገ በኋላ ወደ ዋን አወር ላይ ስንመለከት ማርኬቱ እንደምታዩት ማርኬት ስትራክቸር ሺፍት እዚህ ጋር ፈጠረ። እዚህ ጋር እንደምታዩት ማርኬት ስትራክቸር ሺፍት ፈጠረ። ማርኬት ስትራክቸር ሺፍት ይህንን ከፈጠረ በኋላ ኦሪጂናል ኮንሶሊዴሽን እዚህ ጋር እንደምታዩት ነው። ማርኬት ሜከር ባይ ሞዴል ነው። እዚህ ፕራይሱ ወደ ላይ እየተሳበ መሄድ ጀመረ ማለት ነው። እዚህ ይህንን ማድረግ ሲጀምር ታርጌቴ በሙሉ እዚህ ጋር ያለው ባይሳይድ ሊኩዲቲ እና ከዛ በኋላ ያለውን ደግሞ ስቲል ስትራክቸሩ ሺፍት እስኪያደርግ ድረስ በያዜ ቡሊሽ መሆኑን አረጋገጥኩኝ ማለት ነው። ይህን ካረኩ በኋላ ቀጥታ ያው ሳምንቱ ተከፍቶ ዝቅተኛ ፕራይስ ፈጥሮ ወደ ከፍተኛ ይሄዳል የሚል ስለሆነ ሀሳቤ
ያንን እስኪያረጋግጥልኝ ድረስ ቡሊሽ መሆኑን እስኪያረጋግጥልኝ ድረስ እስከ ሐሙስ ድረስ ምን እንዳይፈጥር ፕራይሱን እከታተላለሁ ማለት ነው። ስለዚህ ያው እንደምታዩት ሳምንቱ የተከፈተበት ፕራይስ ሌቭል ይሄ ነው። ስለዚህ ወደ ዴሊ ላይ ስንመለስ ደግሞ እንደምታዩት እቺ ዊክሊ ሰኞ የተከፈተበት ቀን ነው ማለት ነው። ሰኞ ልክ እንደተከፈተ ማርኬቱ ወደ ላይ ፓምፕ ነው ያደረገው የአርብ የቀረውን ሙቭመንት ማለት ነው። ከዛ በኋላ ከምታዩት ከዚህ ሀይ በላይ በቦዲ ዘጋማ ብሬከር ፎርሜሽን ፈጠረ። ብሬከር የተባለበት ምክንያት ምንድን ነው? ከዚህ በፊት እንደምታዩት መጥቶ ከዚህ ፌር ቫልዩ ጋር ተነስቶ ይህንን ባይሳይድ ሊኩዲቲ ወሰደ። ከወሰደ በኋላ ተመልሶ መጥቶ ይሄንኛውን ሴልሴር ሊኩዲቲ ወሰደ። ከወሰደ በኋላ እንደገና ተመልሶ ደግሞ እዚህ ጋር በቦዲ ዘጋ። ልክ በዚህ በቦዲ ሲዘጋ ብሬከር ፎርሜሽን ነው። ይህ ባላንስድ የሆነ ፕራይስ ነው ወደፊት። ስለዚህ ባላንስ ፕራይስ ሬንጅ ቪዲዮ ሰራላችኋለሁ። ከዚህ በኋላ የሚመለስበት በዚህ ሰዓት ላይ የሚመለስበት ምንም ምክንያት አልነበረም ማለት ነው። ስለዚህ እዚህ ጋር አንድ ቁልፍ ቦታ አለ። ምንድነው እሱም ብሬከር ነው ማለት ነው። ስለዚህ እቺን ብሬከር አሰመርኩኝ። ካሰመርኩ በኋላ ፎርወርድ ላይ ወርጄ ያንን ብሬከር ሲነካ ሊኩዲቲ እስኪወስድ እጠብቃለሁ ማለት ነው። ፎርወርድ ላይ እንደምታዩት እዚህ ጋር ሊኩዲቲ ይህንን ሎ ነበር፣ ሴልሴር ሊኩዲቲ ነበረ፣ ወሰደ ማለት ነው። ሴልሴር ሊኩዲቲውን ወሰደ። ከዛ በኋላ ብሬከሩን ነካ። ከነካ በኋላ ምንድነው ጠብቀው ዋን አወር ማርኬት ስትራክቸር ሺፍት ማለት ነው። ስለዚህ ወደ ዋን አወር ላይ ወረድኩኝ። ወርጄ ምንድነው ሰኞ እንደምታዩት ማርኬቱ አኪሙሌት ነገር ነው ያደረገው። ዜን ማክሰኞ ሴል የሚመስል እንቅስቃሴ ያደረገ ማኒፕሌት አደረገ። ከዛ ካረገ በኋላ የዛኑ ቀን ማክሰኞ ሌሊቱን ጨምሮ ማርኬት ስትራክቸር ሺፍት ወይም ብሬክ ኦፍ ስትራክቸር ፈጠረ ማለት ነው። ስለዚህ ባያዜ ቡሊሽ ሞዱን ዊክሊ ፕሮፋይሉ አረጋገጠልኝ። ማክሰኞ የሳምንቱ ዝቅተኛውን ፕራይስ ፈጥሯል። ስለዚህ ሳምንቴ ምንድነው የሚሆነው? ክላሲክ ቡሊሽ ዊክ ነው የሚሆነው ማለት ነው። ስለዚህ ሳምንቱ ሙሉ ቡሊሽ ሙቭመንቶች፣ ጥሩ ሴትአፕ ትሬዶች አሉ ማለት ነው። ስለዚህ አሁን እንዳልኳቸው እኔ የማደርገው ትሬድ ወይ ተርስዴይ እና ፍራይዴይ ነው፣ ሐሙስና አርብን ነው በዜና የተነሳ የምጠቀመው ፕሮቶኮል ነው ማለት ነው። ይህንን በተመለከተ ስለ ዜና አንድ ቪዲዮ ወደፊት መሰራላችሁ ይሆናል። ያው ቻናላችን ሰብስክራይብ በማድረግ እነዛን ቪዲዮዎች ተጠባብቃችሁ መከታተል ትችላላችሁ ማለት ነው። እሺ ወደዚህ ስንመለስ ዊክሊ ፕሮፋይሌ ኮንፊርም ከተደረገ በኋላ እንዳልኳቸው ሐሙስ ዕለት ነው ትሬድ የማደርገው። ማርኬት ስትራክቸር ሺፍት ተፈጠረ። ረቡዕ ዕለት ሪትረስ አረገ። ሪትረስ ካረገ በኋላ የሐሙስ ሴታፕ ነበር የምጠብቀው ማለት ነው። ሐሙስ ዕለት ሄድኩኝ። ሐሙስ ዕለት ምንድን ነው ስጠብቅ የነበረው? እንደምታዩት ሚድናይት 00 እዚህ ጋር ተከፈተ ማለት ነው። ምን ትሩዳይ ኦፕን የምንለው ሚድናይት 00 ነው። ትሩዳይ ኦፕን እዚህ ጋር ተከፈተ። ከተከፈተ በኋላ ኤዥያን ሴሽን ሎ ሳይወሰድ ፕራይሱ በዛው ዳይሬክሽን ማኒፕሌት እያደረገ እየሄደ ነበረ። ስለዚህ ምንድነው መጣ ኤዥያን ሴሽን ሳይወሰድ ሊኩዲቲ ጀነሬት አደረገ ሪላቲቭ ካለው። ከዛ በኋላ ፕራይስ ወደ ላይ ፓምፕ እያደረገ ሄደ ማለት ነው። ልክ ሲፒአይ በወጣበት ሰዓት ላይ መጣና ይሄንኛው ሎ ቴክ አደረገ ማለት ነው። ልክ እዚህ ጋር ከወረደ በኋላ 50 ሚኒት ላይ ኮንፊርም እስኪደረግ ስጠብቅ ነበረ ማለት ነው። ስለዚህ ዴሊ ፕሮፋይል አሁን ዊክሊ ፕሮፋይሌን ኮንፈርም እንዲያደርግልኝ ዛሬ ቀኑ ባያዜ ቡሊሽ እንደሆነ አረጋግጫለሁ። ግን ሞር እርግጠኛ እንደሆን አሁን ዴሊ ፕሮፋይሌን ኮንፈርም እስኪያደርግ ጠበቅኩኝ ማለት ነው። ስለዚህ ምንድነው እንዳልኳችሁ ሊኩዲቲ ከወሰደ በኋላ 50 ሚኒት ቦዲ ክሎዝ ጠበቅኩኝ ማለት ነው። ይሄ ማለት ለዴሊ ማርኬት ስትራክቸር ሺፍት ብዙ ጊዜ አይሲቲን የምታዩት ከሆነ ዳይሬክትሊ እንደውም የሚወርደው እሱ ያው ብዙ አይገልጸውም፣ ግን ዳይሬክትሊ የሚወርደው ከዴሊ 50 ሚኒት ነው እና 50 ሚኒት የሚወርድበት ምክንያት ለዴሊ ፕሮፋይል ነው። ስለዚህ እንደምታዩት ኤዥያን ሴሽንን ወሰደ። ከትሩዴይ ኦፕን በታች መጥቶ ይሄ የሲፒአይ ሰዓት ነው 9:13 እንደምታዩት። ስለዚህ ወረደ። ሊኩዲቲ ሴል ሳይድ ሊኩዲቲ ኤዥያን ሴሽንን ወሰደ። ከዛ በኋላ በቦዲ ክሎዝ አረገ። ካረገ በኋላ ኮንቲኔሽን ሴታፕ ስጠብቅ ነበረ ማለት ነው። ኮንቲኔሽን ሴታፕ ለመግባት ኪ ሌቭል የተጠቀምኩት እዚህ ጋር የምታዩት 50 ሚኒት አንደኛ ኦርደር ብሎክ አለኝ፣ ሁለተኛ ሪጀክሽን ብሎክ አለኝ። ስለዚህ የትኛው ነው የሚሄደው አላውቅም። ፕራይስ ሪያክሽኑን ነው ማያ። ስለዚህ ፕሪሚየም ቱ ዲስካውንት አንዳንዴ መጠቀም ትችላላችሁ ካለበት ፕራይስ ሌቭል አንጻር። እንደምታዩት ዲስካውንት ላይ ያለው ሪጀክሽን ብሎክ ነው። ያው ኦርደር ብሎኩ ያለው ፕሪሚየም ላይ ነው። ተመራጭ አይደለም፣ ነገር ግን ከዛም ሊሄድ የሚችልበት ምክንያቶች አሉ አንዳንዴ። ስለዚህ ማርኬት ሎወር ታይም ፍሬም ላይ እንዴት ሪያክት ያደርጋል የሚለውን
ለማየት ወርዳለሁ ማለት ነው። ሎወር ታይም ፍሬም ላይ ስወርድ 5 ሚኒት ላይ ነው የወረድኩት። ኢሚዲየትሊ 5 ሚኒት ላይ ስወርድ ምንድነው እዛ ጋር ስትራክቸር ሺፍት ካረገ በኋላ ባይ ብለው የገቡ ትሬደሮችን ኢንዲዩስ እስኪያደርጋቸው ወይም ደግሞ እስኪያስወጣቸው ድረስ እጠብቅ ነበረ ማለት ነው። እዚህ ጋር እንደምታዩት ብሬክ ኦፍ ስትራክቸር ካረገ በኋላ ይህንኛው 9 ከ35 እና 9 ከተከፈተ በኋላ አንድ ወደ ላይ ያለ ድጋሚ ወረደ እና ከታች ያሉትን ባይ ብለው የነበሩ ሰዎችን ኤስኤላቸውን እዚህ ጋር ያስቀምጡ ሰዎችን ቴክ አረገ ማለት ነው። ልክ ዳረገ የመጀመሪያው ኮንፍርሜሽን ሆነ ማለት ነው። ሁለተኛው ኮንፍርሜሽን ምንድን ነው? አሁን በዛው አቅጣጫ ወደታች እንዳይወርድ ይህንን እዚህ ጋር የምታዩት ቢሪሽ ፌር ቫሊዩ ጋፕ ዲስሪስፔክት እስኪያደርግ መጠበቅ ነበረብኝ ማለት ነው። ስለዚህ ዋንስ በቦዲ ከዘጋ በኋላ ሪያክት አረጋለሁ ብዬ ነበር ያቀድኩት። እንደምታዩት በቦዲ ዘጋ። ልክ እንደዘጋ ሊሚት ኦርደሬን እዛ ኢንቨርዥን ፌር ቫሊዩ ጋፕ ላይ ያስቀመጥኩ ማለት ነው። ስቶፕ ሎሴን ደግሞ ምን ላይ ያስቀመጥኩኝ? እዚህ የምታዩት ቴክ የተደረገው ሎ ላይ ነው። ባላንስድ ፕራይስ ስለሆነ ከዛ ታች ይወርዳል። ስለዚህ ቪዲዮ የበለጠ ሰራላችኋል ወደፊት የበለጠ ተረድታለች። ከዛ 1-2 አካባቢ ነው የሚያረኩት። እንደምታዩት ኢሚዲየትሊ መጣ። እዚህ ጋር ትንሽ ሳይኮሎጂካሊ ፈተን ነገር ነበረው። እዛ ወደ ስቶፕ ሎሳችን ቀረበ። ዜን ብሬክ አረገ፣ መልሶ ሪቴስት አረገ። እዚህ ጋር ያለውን ኦርደር ብሎክ ኤክስፓንድ አረገ። ቲፒ ስማሽ አርግቶ የመጀመሪያ ቀናችንን የሐሙስ ትሬድ በጥሩ ሁኔታ ጨረሰ ማለት ነው። ከዛ ቀጣይ እቅዴ ይህንን አጠፋፋው ወደ አርብ ቀን ሌላ ቡሊሽ ሴታፕ ትሬድ ለማድረግ ተዘጋጀው ማለት ነው። አርብ ላይ እንደተለመደው ከዴሊ ፕሮፋይል ዊክሊ ፕሮፋይል ተረጋግጧል ቡሊሽ መሆኑን። ያው ክላሲክ ባይ ዊክ ነው ብዬ ነው ያሰብኩት። ስለዚህ ወደ ላይ መሄዱን ይቀጥላል የሚል እሳቤ ስለነበረኝ ስለዚህ ዴሊ ፕሮፋይል ያን እንዲያረጋግጥልኝ አናሊሲሴን ከዴሊ ፕሮፋይል ጀመርኩ ማለት ነው። መቼ? አርብ ዕለት ዜና የሚወጣው ደግሞ 10 ሰዓት ነው። ስለዚህ ከ10 ሰዓት ጀምሮ ነው ትሬድ ኤክስኪዩት የማደርገው ማለት ነው። ስለዚህ እንደምታዩት የጃን ሴሽን ሎ እዚህ ጋር 1 አወር ሴል ሴር ሊኩዲቲ ነበረ። እዚህ ጋር የምታዩት ስንት ሰዓት ነው? ከታች 4 ሰዓት ነው። ለንደን ሴሽን ላይ ቴክ ካረገ በኋላ ማርኬቱ 1 አወር ላይ እዚህ ጋር እንደምታዩት ብሬክ ኦፍ ስትራክቸር አረገ። እዚህ ጋር ኪ ሌቭል አለ። እንደገና ተጨማሪ ፕሪሚየም ቱ ዲስካውንት ብንመለከተው ከዚህ ወደዚህ ወይም ወደዚህኛው ሃይ ብንመለከተው ዲስካውንት ላይ ያለው እዚህ ጋር ያለው ሪጀክሽን ብሎክ ነው ማለት ነው። ስለዚህ ይህን እንደ ኪ ሌቭል ለስካልፒንግ የምጠቀመው ኪ ሌቭል ሆነልኝ ማለት ነው። ስለዚህ በጣም ሰሌክቲቭ ነኝ እንዳልኳችሁ። በጣም ትሬደሮችን ፊልተር እያረኩኝ ነው የምወስደው። ጥቂት ትሬዶችን ነው የምወስደው። ጥቂት ትሬዶችን ነው ስካልፕ ማድረገው። ያው ውጤታማነቴን ይጨምርልኛል። ሳይኮሎጂካሊ ላይም አድቫንቴጅ ይሰጠኛል። እና ብዙ ትሬድ ማድረግ ሞር ለተለያዩ ለሪቬንጅ ትሬድ በዛ ደግሞ ለሪስክ ማኔጅመንት ምቹም አይደለም እና ዝቅተኛ ትሬዶችን መውሰድ በጣም አሪፍ ነው። ትሬድ ፍሪኩዌንሲ መቀነስ ማለት ነው። ብዙ ጊዜ ይመስለናል ብዙ ትሬድ ስናደርግ ብዙ ብናደርግ፣ ነገር ግን በዛ መንገድ አይደለም ትሬድ የሚሰራው። ያው ጥሩ ኳሊቲ የሆነ ውሳኔ በመወሰን እንጂ ብዙ በመወሰን አይደለም ትሬድ፣ ወይም ብዙ በመልፋት አይደለም ትሬድ ስኬታማ የሚሆነው። ስለዚህ ከዛ አንጻር በዚህ መንገድ ነው እኔ ይሄንን ነው ፍልስፍና መከተለው። ለሳይኮሎጂም በጣም ይጠቅመኛል። ስለዚህ ጋር ሪጀክሽን ብሎክ አለ፣ ከዚህ ተነስቶ ፕራይስ ይሄዳል የሚለውን ነገር ቢውልድ አደረኩኝ ማለት ነው። ስለዚህ ምንድነው ዴሊ ፕሮፋይል ይሄንኛውን ሴል ሴር ሊኩዲቲ ከወሰደ በኋላ 50 ሚኒት ብሬክ ኦፍ ስትራክቸር እስኪያደርግ ወይም እንዳረገ ቼክ አደርጋለሁ ማለት ነው። ስለዚህ መጣ ወሰደ። እንደምታዩት ለንደን ሴሽን ነው። ለንደን ሴሽን ከወሰደ በኋላ ኢንትራ ያው ሌሊቱን ነው ይባለው ለኒውዮርክ ሌሊቱ ሙሉ ወደ ላይ እየሄደ ብሬክ ኦፍ ስትራክቸር ወይም ማርኬት ስትራክቸር ሺፍት እዚህ ጋር እንደምታዩት ፈጠረ ማለት ነው። ማርኬት ስትራክቸር ሺፍት ከተፈጠረ በኋላ ማርኬቱ ቡሊሽ መሆኑን አረጋገጠልኝ። ባለፈው ዕለት እንደምታዩት እዚህ ጋር የኒውዮርክ ማኒፕሌሽን ነበረ። ኒውዮርክ ማኒፕሌት አድርጎ ከማኒፕሌት ካደረገ በኋላ ኮንፊርም አድርጎ ኮንቲኔሽን ነበር የገባሁት። እዚህ ደግሞ ለንደን ማኒፕሌት አድርጓል። ስለዚህ ክላሲክ ቡሊሽ ዴይ ነው ማለት ነው። ስለዚህ ኒውዮርክ ላይ ሪትረስ እንዲያደርግ እጠብቃለሁ ማለት ነው። ስለዚህ ምንድነው ትወርሊ ባይ ብለው የገቡ ሰዎች እነዚህ የምታዩዋቸው ሎዎች ላይ እዚህ ጋር የምታዩዋቸው ሎዎች ላይ ስቶፕ ሎሳቸውን ስበው ያስቀምጣሉ ማለት ነው። እና እነሱ ኢንዱስ እስኪደረጉ ጠበቅኩኝ ማለት ነው። ይቅርታ፣ እነሱ ኢንዱስ እስኪደረጉ ጠበቅኩኝ ማለት ነው። ከዛ እዚህ ጋር እንደምታዩት ያው ሴለሮች ባየሮች ስቶፕ ሎሳቸውን
እዚህ ጋር የሚያስቀምጡ ካሉ እነሱ እዚህ ጋር ወጡ ማለት ነው። ስለዚህ እዚህ ጋር እንደምታዩት ደግሞ ሴለሮችም እዚህ ጋር ሬዚስታንስ ሌቭል ነው ብሬክአውት ትሬደሮችም ከገቡ ስዊፕ ተደረጉ። ብዙ ጊዜ ሲቲን አይታችሁት ከሆነ ከዴሊ ላይ ዳይሬክትሊ ወደ 50 ሚኒት ነው የሚወርደው። ያ የሚወርድበት ምክንያት ዴሊ ፕሮፋይል ለማድረግ ነው። ያው እሱ እዚህ ጋር ያለው ሴልስ ሳይድ ሊኩዲቲ እዚህ ጋር እንዲተወስዶ እንደዚህ ተወስዶ ነው ቀላል አያደርገውም እንዲህ ብሎ አይናገርም። ነገር ግን ዴሊ ፕሮፋይል ኮንፈርም ለማድረግ ነው። ከዛ ሎወር ታይም ፍሬም ላይ ለስካልፕ ነው የሚጠብቀው። የት እንደሚጠብቀው እሱ በደንብ ያውቃል። ደጋግማችሁ ቪዲዮዎቹን ስታዩ ከሱ አንዳንድ ነገሮች ግልጽ ይሆኑላችኋል፣ ይፈቱላችኋል። በቀላል መንገድ ነገሮች መረዳት ጀምራላችሁ ማለት ነው። ስለዚህ እንዳልኳችሁ እስከ 10 ሰዓት ላይ እና ከ10 ሰዓት በኋላ ነው ትሬድ ለማድረግ ዝግጁነቴ። 10 ሰዓት ላይ አሰመርኩኝ። ስለዚህ ከ10 ሰዓት በፊት ምን እንደሚያደርግ ነገሮችን እንመለከታለሁ ማለት ነው። 9:30 ኪቲ ሲከፈት ኢሚዲየትሊ ወረደ እና እነዛን ሰዎች አስወጣ። ቅድም ያልኳቸው ሪጀክሽን ብሎክ ነካ። ወይም እነዛ ሰዎች ማለት ባየሮች ናቸው። ባየሮች ስቶፕ ሎሳቸውን እዚህ ሎ ላይ ያስቀመጡ ባየሮችን አስወጣ ማለት ነው። ስለዚህ ሪል ሙቭመንቱ ሴለሮችም ባየሮችም ከወጡ ነው። ደብል ፐርጅ ስለሚባል ነገር አለ። እነሱም ወደፊት መሰራላችሁ ጥሩ ቪዲዮ ይኖራል። ጠቃሚ ቪዲዮ ነው። በጣም ጥሩ ኮንሰፕት ነው። እዚህ ሴልስ ቴክ ካረገ በኋላ ኮንፊርም እንዲያደርገኝ ሎወር ታይም ፍሬም ላይ መጠበቅ ጀመርኩ። እንዳልኳችሁ 10 ሰዓት በኋላ ነው ትሬድን የማደርገው። 10 ሰዓት ላይ ከመሆኑ በፊት እዚህ ጋር ኮንፊርም አደረገ። ማርኬት ስትራክቸር ሺፍት ፈጥሮ እንደምታዩት ማርኬት ስትራክቸር ሺፍት ፈጠረና ኮንፊርም አደረገ ማለት ነው ምን መሆኑን ቡሊሽ መሆኑን። ነገር ግን 10 ሰዓት ላይ የሚወጣ ዜና ስለነበረ እስከዛ ትሬድ አላረገ ማለት ነው። ስለዚህ እንደ ኪ ሌቭል እዚህ ጋር ያለው ቼንጅ ኢን ስቴት ኦፍ ዴሊቨሪ አለ። ስለዚህ ይሄንኛው ቼንጅ ኢን ስቴት ኦፍ ዴሊቨሪ ነው። እዚህ ጋር ነበር ሴታፑን ጠብቄ አንዱ ኤክስኪዩት ላደርግበት የምችልበት ቦታ። ስለዚህ ምንድነው ዜናው እስኪያልፍ መጠበቅ ግዴታ ነበረብኝ ማለት ነው ከፕላን አንጻር። ስለዚህ ዜናው 10 ሰዓት ላይ ወጣ። ከወጣ በኋላ ሎወር ታይም ፍሬም ላይ ወርጄ ስመለከተው ዜናው ወርዶ እቺን ኪ ሌቭል ወይም ቼንጅ ኢን ስቴት ኦፍ ዴሊቨሪ እዚህ ጋር የምታዩት ስቶፕ አንት ያደረገች ኪ ሌቭል አለች። እቺኛዋን ኪ ሌቭል ነካት። ከነካት በኋላ ፕራይስ ፓምፕ ማድረግ ጀመረ። ስለዚህ ወዴት? ወደ ባይ። ስለዚህ ባየሮች ከታች ስቲል አሁንም እስኪወጡ መጠበቅ ነበረብኝ። ስለዚህ ባየሮች እስኪወጡ ማለት ሪል ሙቭመንት የሚጀምርበት ማለት ነው። ስለዚህ መጣ ፕራይስ አንዴ ያ ኪ ሌቭል ላይ ተመለሰ። 10 ሰዓት በኋላ ልክ ሲመለስ እዚህ ጋር ሴል ባይ ብሎ የነበሩ ሴል ስቶፕ ያለ ወይም ስቶፕ ሎሳቸው ከዚህ በታች እዚህ ጋር ያለውን ስቲል አዝዳላችሁ። ያው ሲጨናነቅ ግራ እንዳያጋባችሁ እዚህ ጋር የምታዩትን ሊኩዲቲ ወሰደ ማለት ነው። ልክ ሊኩዲቲ እንደወሰደ እንደ ትናንቱ ዲስሪስፔክት እንዲያደርግ ቢሪሽ ሙቭመንቱን እንደማይቀጥል እንዲያረጋግጥልኝ ጠበቅኩኝ ማለት። ስለዚህ የመጀመሪያው እዚህ ጋር የምታዩት ቢሪሽ ፌር ቫልዩ ጋፕ አለ። ይሄን ሪስፔክት አርቶት ከወረደ ስቲል እኔ ኤክስኪዩት አላደርግም ጠብቃለሁ ማለት ነው። ስለዚህ ምን አደረገ? ፕራይሱ ዲስሪስፔክት አደረጋ ማለት ነው። እንደምታዩት በትልቅ ካንድል ዘጋ። ልክ እንደዘጋ ሊሚት ኦርደር እዚህ ኢንቨርዥን ፌር ቫልዩ ጋፕ ላይ አዘዝኩኝ ማለት ነው። እዚህ ጋር እንደምታዩቸው ባይ ያሉ ሰዎች ወጥተዋል። ሴለሮች እዚህ ጋር አሉ። እዚህ ታርጌቴ ባያዜ ቡሊሽ ነው፣ ዲስሪስፔክት አድርጓል ቢሪሽ ስትራክቸር። ስለዚህ ታርጌቴ በሙሉ እዛ ነው። ስቶፕ ሎሴን ቴክ የተደረገው ሎ ላይ ያረኩኝ። ካረኩ በኋላ ምንድነው ወደ 1-3 አካባቢ ነው ኤም ያረኩት። ግን 1-3 ኤም ሳረግ ዝም ብዬ ራንደም አይደለም ኤም ያረኩት። ምንድነው ማርኬቱ ተነስቶ ከዚህ ሃይ ተነስቶ ወደዚህኛው ያለው ወርዶ ነው ከዛ በኋላ ማርኬት ስትራክቸር ሺፍት የፈጠረው። ስለዚህ ስታንዳርድ ዲቪዬሽንን ከዚህ ነው የሰርኩት ማለት ነው። ልክ ስታንዳርድ ዲቪዬሽንን ሳየው 2 ኤንድ 2.5 እዚህ ጋር አለ፣ 4 ኤንድ 4.5 አለ። 2 ኤንድ 2.5 እንደምታዩት ሪስክ ሪዋርድ ሬሾ በጣም ዝቅተኛ ነው። ስለዚህ ቀጣይ ታርጌት የማደርገው ባይ ሳይድ ነው። ስለዚህ እዚህ ጋር እንደመልካችሁ ባይ ሳይዱን ቅርብ ስለሆነ ለሪስክ ሪዋርድ ሬሾ ጥሩ አልነበረ ማለት ነው። ስቶፕ ሎሴ እና ቴክ ፕሮፊቴ ጥሩ አልነበረም። ስለዚህ ለጥሩ ሪስክ ሪዋርድ ሬሾ ወደ 4 to 4.5 ላይ ታርጌት አደረኩኝ ማለት ነው። እንደምታዩት 3.27 አካባቢ አራር ሰጠኝ ማለት ነው። ከዛ ፕራይስ መጨረሻ ላይ እንደምታዩት መጥቶ እቺን ኢንቨርዥን በዚህ ጥቁሯ ካንድል ነካ። ከነካ በኋላ ለሬዚስታንስ ሊኩዲቲ ራን ሆኖ እስከዛ ድረስ ታርጌት ታረጋ ማለት ነው። ልክ ኢሚዲየትሊ እቺኛዋን ሰዓት ላይ እንደምታዩት የ10 ሰዓት ኪል ዞኑ ከመዘጋቱ በፊት 11 ሰዓት ላይ ከመዘጋቱ በፊት
ቲፒ ስማሽ አርቶ ትሬዲንግ ጨረስኩ ማለት ነው። ያው ጠቃሚ ቪዲዮ እንደሆነ ብዙ እንደተማራችሁበት ተስፋ አደርጋለሁ። የበለጠ ጥሩ ለእናንተ የሚጠቅሙ ቪዲዮዎች እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ የምትፈልጉትን ጥያቄ መጠየቅ የምትፈልጉትን እንድሰራላችሁ የምትፈልጉትን ኮንቴንት መጻፍ ትችላላችሁ። በጣም አመሰግናለሁ። መልካም የትሬድ ሳምንት ይሆንላችሁ።